ለእናትና ለአባቴ የመጀመሪያ ልጅ ነኝ። እህትም ወንድምም የለኝም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖች ሰላም ሰላም፣ በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ሰላም ለሀገራችን፣ ሰላም ለሰው ዘር በሙሉ። እንኳን ወደ ዜዲቱ በሰላም መጣችሁ። ሀሳብ አስተያየታችሁን በቪዲዮ ስር እንድትሰጡኝ በትህትና ጠይቃለሁ። ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። እናቴ የሞተችብኝ እኔ ስትወልድ ነበረ። ለአባቴም ለእናቴም የመጀመሪያ ልጅ ነው። እናቴ ከሞተች በኋላ ለ7 ዓመታት አባቴ ጋር ነበር ያደግኩት። ከ7 ዓመታት በኋላ አባቴ በጠና ታመመና ወደማይቀረው ዓለም ወደ አኼራ ሄደብኝ። እኔ ብቻዬን ቀረው። እህት የለኝ፣ ወንድም የለኝ። አባቴ ከሞተ ከሳምንታት በኋላ አክስቴ የአባቴ እህት መታ ወሰደች። እሷ ምንም ሳታጎል እንደ እናት እንደ ልጅ ተንከባክባ ነበር ያሳደገች። የእኔ ዕድሜ 15 ዓመት ሲሞላ እሷ ጥላኝ ወደ አረብ ሀገር ተሰደደች። ማንም ከጎኔ ስለሌለ ሁሌም ይከፋኛል። በየቀኑ አለቅሳለሁኝ። ብቻ ግን ምን ልበላችሁ፣ ህይወት ለኔ በጣም ከበደችብኝ። በትምህርቴ ጎበዝ ብሆንም የወደፊት ህይወቴን ለማስተካከል ወደ አረብ ሀገር አመራሁኝ። በሰዓቱ እጄ ላይ ምንም አይነት ስልክ ስላልነበረኝ በጎረቤት ስልክ አረብ ሀገር ወዳለችው አክስቴ ደወልኩላት። እሷም አነሳችውና ሄሎ ስላት ሄሎ አለችኝ። እንዴት ነሽ ብላ ጠየቀችኝ። ደህና ነኝ አልኳት። ዛሬ ምን ነው በሰላም ነው የደወልሽው በጎረቤት ስልክ ስትለኝ፣ አዎ ወደ አረብ ሀገር መምጣት እፈልጋለሁ ብዬ ጥያቄ ያቀረብኩላት። እሷም ሀሳቤን አልተቃወመችኝም። እሺ ብላ ሀሳቤን ተቀበለች። ከ1 ዓመት በኋላ ሁሉንም ፕሮሰስ ጨርሼ ጉዞዬን ወደ መካከለኛው ምስራቅ ወደ አረቡ ዓለም አመራሁኝ። እዛ ከገባሁ በኋላ ግን ህይወት እኔ እንዳሰብኳት አልሆነችም። በጣም ከባድ ነበረ። ስራ በጣም ይበዛብኛል። ማዳሜ ጸባይ የላትም። ቀን በቀን ትጨቃጨቃለች። ሳርፍ ለምን አረፍሽ? ስበላ ለምን በላሽ? ስተኛ ለምን ተኛሽ? እያለች ብቻ መቆሚያ መቀመጫ ሳጣች። ሁሉንም ችዬ ከ1 ዓመት በኋላ በቲክቶክ የሆነ ልጅ ተተዋወቅኩኝ። በሰዓቱ በጣም ብቸኝነት ይሰማኝ ስለነበረ በጣም ወደድኩት። እሱም እንደሚወደኝ ይነግረኛል። የእሱን አላቅም፣ እንደሚወደኝ ይነግረኛል እንጂ እውነት ይሁን ውሸት ይሁን አላቅም። እኔ ግን በሙሉ ልቤ ነበር የወደድኩት። ብቸኝነቴን ያስረሳ መስሎኝ በጣም ከልክ በላይ ወደድኩት። ሳላወራው አልውልም አላድርም። እሱን ካላወራሁ እንቅልፍ አይወስደኝም። እንደምንጋባና በቅርቡ ቤተሰቦቹን እንደሚያስተዋውቀኝ ነገረኝ። እኔም በጣም ደስ አለኝ። እንዲህ አይነት መልካም ሰው አለ እንዴ እያልኩኝ ፈጣሪዬን እያመሰገንኩኝ ግንኙነታችን እንዲጸና አደረኩ። የሆነ ቀን ግን ተኝቼ ሳለ ከሌሊቱ 8 ሰዓት የስልኬ ጥሪ በተደጋጋሚ ይጮኻል። የማላቀው ቁጥር ነበር የተደወለብኝ። ዘግቼ ተመልሼ ተኛሁኝ። አሁንም ድጋሜ ተደወለ። አነሳሁኝና ሄሎ ማን ልበል አልኩኝ። በተረበሸ ድምፅ እኔ አጎትሽ ነኝ ብሎ አለኝ። ግን አሁን የደወልኩት የሆነ ችግር ተፈጥሮ ነው፣ ተረጋጊና ልንገርሽ ብሎ አለኝ። እኔም በድንጋጤ ምን ተፈጠረ? ምን ልትነግሬ ነው ብዬ ጥያቄ ጠየቅኩት።
እሱ ምንም ሳያቅማማ አክስትሽ ሞታለች ብሎ አለኝ። መለስኩና እንዴት ሊሆን ይችላል ብዬ ድጋሜ ጥያቄ ጠየቅኩት። እሱማ ቤት እያጸዳች ካለ ከደረጃ ላይ ወደቀችና ጭንቅላቷን ሴራሚኩ መታት። ብዙ ደም ፈሷ ስለነበረ ወደ ሐኪም ቤትን ብንወስዳት ልተርፍ አልቻለች ብሎ አለኝ። በጣም ደነገጥኩኝ። አላለቀስኩም፣ እንባ ከየት ይምጣ? ምክንያቱም ደንግጫለሁ። ራሴንም መቆጣጠር አቃተኝ። ሰውነቴ እንዳለ ፓራላይዝ ሆነ። ጮህኩኝ፣ ወደኩኝ። ከወደኩበት ስጮህ ማዳም የመጣችና ምን ሆነሽ ነው ብላ ውሃ ላይ ያፈሰሰችብኝ። አረጋጋችኝና ምን ሆነሽ ነው ብላ ድጋሜ ጠየቀች። የተፈጠረው ሁሉ ነገርኳት። መሄድም እንደምፈልግ ነገርኳት። ኮንትራትሽን አልጨረሽም፣ በጭራሽ መሄዳችም ገና አመት ከምናምንሽ ነው፣ ወዴት ነው የምትሄጂው ብላ መለሰች። በጣም አዘንኩ። ለተወሰነ ሰዓታት በጸጥታ ተዋጥኩ። አንድ የነበረችኝን አክስቴ አጥቼ እንዴት ነው የምኖረው? ራሴን ለማጥፋት ወሰንኩኝና ክሎሮክስ ልጠጣ ስል ማዳሜ መጣችና ራሴን አዳነች። ከሳምንታት በኋላ አጎት ተብዬው ደወለልኝ። ምክንያቱም እኔ አጎት እንዳለኝ አላውቅም። ሲደውል ግን አጎትሽ ነኝ ብሎ ነው የደወለልኝ። አክስትሽ ከመሞቷ በፊት እኔን እንድጠብቅሽ አንቺን አደራ ሰጥታኛለች ብሎ አለኝ። እኔ ግን አይቼው አላውቅም። ስለሱም አንድም የተነገረ ታሪክ የለም። እንዴት ብዬ ልመነው? ሌላም ቤተሰብ ስለሌለኝ አማራጭ ስለሌለኝ አመንኩት። ታሪኩ ይቀጥላል።